ዋይት ቦርድ መግዣ የለኝም። ትልቅ ዋይት ቦርድ ያስፈልጋል። ከዛ ባለቤቴ ሰው ቤት ነው የምትሰራው እንዳልኩክ። ሰርታ ደሞዝ ተቀብላ ስትመጣ መንገድ ላይ ተገናኘን። እማ አልኳት። ባለቤቴ ማለት እንግዲህ ያው ከጎዳና ያነሳችን ጋር ባለትዳር ቆይተናል። ዋይት ቦርድ ልገዛ ነበር አልኳት እና ላስተምር። እንዲህ በጣም አሪፍ ነው አለችኝ። በጣም ጥሩ። ስንት ነው የሚከፍል አንድ ተማሪ አለችኝ። በነፃ አልኳት። ህርክ እኔ የሰው ልብስ አጥቤ ያመጣሁትን ገንዘብ አንተ ዋይት ቦርድ ገዝተህ በነፃ ልትጫወትበት? አልሰጥም እያለች እባክሽን ስጭኝ። አልሰጥም። ስንት ብር ነው የምትፈልገው? 600 ብር። እጇ ላይ የሚቀራ 700 ብር አይሞላም። በቃ እና ግድ የለሽም እንዳው ስጭኝ እንጂ ከዚህ በኋላ ይህንን ህይወት አንደግመውም። በቃ ትተነው ነው የምንወጣው። ይህን ህይወት እንዲቀየር አትፈልጊም? ፈልጋለሁ። በቃ ከፈለግሽኝ አልሰጥም። የሰው አጥርጋ ቆመ ተጨቃጨቅላለሁ እና መጨረሻ ላይ አለቀሰችላ። ግድ የለሽም እሺ ብያት፣ ያው ተወደኝ ስለነበር ብቻ እሺ ብላ ሰጠችኝ 700 ብር። 700 ብር እንጂ ሄድኩኝ። እሷ ወደ ቤት ባዶ እጇን ገባች። አንተ እንጨት ለመግዛት ሄድኩኝ። ዋይት ቦርድ ቦርዱን ገዛው። ቦርዱን ይዤ ተሸክሜ ያመጣው እዛ የሰጠኝ ቤተክርስቲያን ውስጥ መንፈሳዊ አባት የፈቀደልኝ ክላስ ውስጥ አስቀመጥኩኝ። ፓርከር ገዝቻለሁ፣ 2 ፓርከር። ነገ እንዲመጡ ደወልኩ ለልጆቹ። 3 ልጆች በንጋታው መጡ። አስተማርኳቸው ፊዚክስ። ወደዱት። ብለው ጀምሮ ብለው ጨረሱ። 2ኛ ቀንም መጡ፣ 3ኛ ቀንም መጡ በነፃ። ኮሮና ነው ትምህርት ተዘግቷል አልኩ እያልኩኝ እየወደዱት መጡ። እና ኢቨን ኢፍ አንዳንዴ ሲቀሩ አለቅሳለሁ። ይቀራሉ አንዳንዴ። ልክ ሲቀሩ ወደ ውስጥ ነው፣ ሰፈር ውስጥ ነው። ከሰፈር ውስጥ ፓልት ድረስ እወጣለሁ። ቤታቸው ድረስ እመጣለሁ ማለት ይችላል። በቃ የት አሉ? አይመጡም እንዴ ብዬ በቃ ማስተምርበትን መንገድ ያወዱትም ማለት ነው። እኔ አስተማሪ መሆን አልችልም ማለት ነው። በቃ ምንድነው መሆን የምችለው? እያለቀስኩ ይመጣለሁ። ተመልሼ ስመጣ አገኛቸዋለሁ። የት ነበራችሁ? አይ የሚኒስትሪ ፎርም እኮ ኑና ሙሉ ተብለን ነው ትምህርት ሊከፈት ነው ሲሉኝ እንደ አዲስ ደስ ይለኛል። ሲቀሩም ባምባ ነው የሚለኝ። በነፃ ነው ማስተምራቸው። ፓርከር እንዲሁ ከሱ ከመንፈሳዊ አባቴ ላይ ገንዘብ እየተቀበልኩ ምናምን ነው የምገዛው። ከሩቅ ነው የምመጣው፣ ከገጠር ነው የምመጣው። እንግዲህ ከስክሱ ጫማዬ ተጣሟል። ተረከሱ ምለብሰው ጫማ በ6 ወር ነው ባይዘው ጫማው የጣመመው። ከስክስ ግን የፖሊስ ጫማ ብረት ጫማ ነው። በ6 ወር ተጣሟል። ኪን ነበር የመጣው ገዝተህ? አባቴ ነው ሰጥቶኝ ሄደው። አባቴ ከመሄዱ በፊት እሱ ይዞት መጥቶ ነበርና ይሄ ይሆናል ለክረምት ብሎ አስቀምጦልኝ ነው። እኔ የተመላለስክበት ነው? አዎ በእግር ነው መላለሰው። ልጆቹ ግን ትምህርቱን ወደውታል፣ ኢንስፓየርድ ሆነዋል። በጣም ገብቷቸዋል። 8ኛ ክፍል ተማሪ ናቸው። ከዛ ትምህርት ተከፈተ። ወደ ግቢ ወደ ክላስ ግቡ ተባሉ። ያኔ ልክ ወደ ግቢ ሲገቡ የነሱ ፊዚክስ መምህር ወጥቷል። የለም የፊዚክስ መምህራቸው። የፊዚክስ መምህር ጠፍተው ስለነበር ይሄ ከ3 ልጆች አንዱ ይሄድና ለዳይሬክተሩ አንድ ልጅ ያስጠናን ነበር፣ ጎበዝ ልጅ ነው፣ እሱ ያስተምረን ይለዋል። እሺ ስልክ ቁጥሩን አምጣ ይለዋል። ስልክ ቁጥሬን ሰጠው። ከዛ ጠዋት ላይ ከባለቤቴ ጋር ጋሪ ላይ ቁጭ ብለን ስትሪንግ አርቱንም አልተሆነም፣ ስትሪንግ አርቱን ይዘን ከሸም እያለን ስንመጣ ስልኬ ጮኸ። 11 ቤት ነው። ሳነሳው ሄሎ አቶ እንትና እባላለሁ ከቤቴሌም ትምህርት ቤት ነው አለ። እና መተህ እንድታስተምር ነበር። ለምን ሲጀምሩ መምህር ዳንኤል ብለው ነው የጀመሩት። ጋሪ ላይ ዘለልኩኝ። ኖ ዋን ኮል ሚ ላይክ ዳት። የመጀመሪያ ነው። አልተመረኩም፣ ዲግሪ የለኝም። እስከ 12 ነው የተማርኩት። ዩኒቨርሲቲ ስባረር ነው የጨረስኩት። አስተማሪ ልሆን ነው አልኩኝ። ልቀጥር ነው። መተህ ልታስተምር ትችላለህ ሲሉኝ ኮራ አልኩኝ። ነገ ነው የምመጣው፣ ዛሬ አይመቸኝም አልኩኝ። አንተ ጋሪ ላይ ነህ? ጋሪ ላይ ነኝ። ወረድን ከጋሪ ስትሪንግ አርቱን አድርሰን ተመልሰን ከባለቤቴ ጋር ጨፈርን። እዛች ደሳሳ ጎጆ ቤት ውስጥ በደስታ ዘለለን። ለምን ስትመለሱ? ደስ ብሎን ነው። ምክንያቱም ደሞዝተኛ ያለውና ሴፍ ነው ሁሉ ነገር። በሊፍት እየመጣችሁ ምናልባት ሙቪዎች ላይ ካያችሁ በሊፍት እየመጣችሁ ሊፍት ውስጥ ቆማችሁ በገመድ ተይዟል። ድንገት ገመዱ ብጥስ ሲል ሊፍቱ ቀጥሎ ወርታችሁ ወርዳላል። በዛን ሰዓት ላይ ከላይ የያዛችሁ ነገር አለ? ሊፍቱን የያዘው ነገር አለ? የለም። ለሊፍቱ ምላሽ የሚልለት ፎርስ አለ ከታች? የለም። ስለዚህ አፓረንት ዌይቱ ስንት ነው? 0። አፓረንት ዌይትለስነስ ላይ ነው አይደል? ስለዚህ በዚህ ጊዜ አፓረንት ዌይቱ 0 ነው ማለት የምርም ካያችሁት ሊፍት ቢበጠስ ገመዱ ወርታይ ሲመጡ አየር ላይ እንሳፋሉ። ካያችሁ ሊፍት ውስጥ ያሉ ሰዎች ለምን ዌይት አላቸው፣ ግን ዌይትም ፊል አያደርጉትም። ክብደታቸውን ፊል ስለማያደርጉት አየር ላይ ይንሳፈፋሉ። ወደ ኋላ የሚጎትት ፍሪክሽን የሚባለው ፍሪክሽን ምንጊዜም ወደ ኋላ ነው የሚጎትተው። ወደ ኋላ የሚጎትተው ኃይል ባይኖር ኖሮ የሰው ልጅ ወደፊት አይራመድም። ያንን ነገር አንደርስታንድ ሲያደርጉት ደስ አላቸው። የመጀመሪያዋ ቀን አለቀች።
ሁለተኛ ቀንም ገባው። 4 ክላስ ነው። 8ኛ ABCD ነው። 4ቱንም ክላስ አስተማርኩ። ሁለተኛም ቀን አስተማርኩ። ምዕራፍ 0ን ጨርሼ በአንድ ቀን ሁለተኛው ቀን ምዕራፍ 1 ብዬ ጀመርኩኝ እና ድምፄ በጣም ነው የሚጮህ። እዚህ እያስተማርኩ እዛ ክላስ ይሰማል። ዳይሬክተሩ ይሰማሉ። ልጅ እያስተማረ ነው እንዴ? ማን ነው አስተምር ያለው? ከዛ በሶስተኛው ቀን ምክትል ዳይሬክተሩ መጡና አይ በቃ ሌላው መምህር መጥቷል እንግዲህ እኔ ሊያስወጡ ነው፣ ግን ከተማሪዎቹ ኮመንት ሊሰበስቡ ፈለጉ። ክላስ ገቡና እኔ እዛኛው ክላስ ነኝ፣ እሳቸው እዚህ ክላስ ናቸው። እኔ ስወጣ ነው ከእኔ ንግድ ተከትለው የገቡትና እንዴት ነው ልጆች ፊዚክስ መምህራችሁ እንግዲህ መጥቷል፣ ይሄኛው ፊዚክስ መምህራችሁ እንዴት ነበር ሲሉ ብለው ተማሪው አጨበጨበ። አሉ ከዛኛው ክላስ ወጥቼ እዛ ስገባ እኔ ጭብጨባ ይሰማኛል። ተማሪ እየተሸለመ ነው የመሰለኝ። እኔ እዛኛው ክላስ አሁን ተመልሼ ስገባ ቀጣይ ክላስ 4 ክላስ ነው፣ ABCD ነው። ከወጥቼ ቢ ስገባ ኤ ይገባሉ፣ ከቢ ወጥቼ ሲ ስገባ ቢ እየገቡ ኮመንት ሲጠይቁ ተማሪው እንዳለ ደስተኛ ነው። ፊዚክስ በዚህ መልኩ ተረድተነው አናውቅም፣ በዚህ መልኩ ገብቶን አናውቅም ነው የተማሪው ሀሳብ እንዳለ። ስወጣ ጠሩኝና ለካ ማስተማር ጥበብና ጸጋ ይፈልጋል። እኔ ደብተር ተገልጦ እንደሚነበብ ነው ማውቀው። ለካ እንዲህ ነው ማስተማር። እባክህ ፈቃደኛ ከሆንክ በፔሪድ 50 ብር እንከፍላለን፣ እኛ ጋር አስተምራለሁ። በአንድ ወር ውስጥ 100 ክላስ ነው ያለኝ። 100 ፔሪድ ነው የምገባው። 50 በመቶ 5000 ብር የወር ደመወዝተኛ። አይ ወሷ ሜስድ ቤት ገብቼ ለባለቤቴ ስነግራት አለች። ገና የወሩን ደመወዝ ሳንቀበል ከሰው ላይ ተበድረን ከዛ ቤት ወጣን። 2 ፍራሽ፣ ብረት ድስት አባቴ ገዛልኝን ቡታጋስ ይዘን የት ገባን? ስቶቭም ነበረቻት እሷ የድሮ የነገርኩ እሷን ስቶቭ ይዘን ከተማ መሀል ቤት ተከራየን በ1500 ብር። ስንገባ አከራዩም አየችንና አይ እነዚህ ልጆች እንደው ለእናቷ ደውላ ነው የምትናገረው፣ ከዛ በኋላ የምታጫውተን አይ እንደዚህ ነው የአሁኑን ይከፍላል እንጂ ቀጣይ የሚከፍሉሽ አይመስለኝም ትላታለች። ለምን ስንመጣ ይዘን የመጣ ነው ዕቃ 2 ፍራሽ ቡታጋዝና ብረት ድስት ነው። ሌላ ዕቃ አላችሁ? የለንም። እንደዚህ መሬቱ ሲሚንቶ ነው። እዚህ ላይ ነው የምታኙት? እዚህ ላይ ነው የምተኛው። ኧረ ተው ሙሻማ ሰጠችን፣ ምንጣፍ ቆርጣ ሰጠችን። በጣም እጅግ በጣም የሚገርሙ ሰዎች ናቸው። ባይገርም ትልቅ ኢምፓክት ነው ያላቸው በህይወቴ ላይ እና እዛ ቤት ገባን። ቤቱ ሰፊ ነው። እዛ ጥግ ነው የምንተኛው። ባዶ ነው ቤቱ። ከዛ አንተ ፊዚክስ እያጠናህ ትጮህበታለህ። ወሩ አለቀ። ደሞዝ ሲሰጥ ተቆራርጦ 3000 ምናምን ብር ይደርሰኝ። አላመንኩም። እንዴ እኔ እኮ 5000 ብር ነው ብዬ ነው እኮ አምኜ ወጣሁት ከዛ ከገጠር። ከዛ ድጋሚ አልኩኝ፣ ከፋኝ። ግን ማስተማሩን በጣም ወድጄው ስለነበረ ልጆቹ ሚኒስትሪ ተፈተነው ሁሉም ሃይስት ማርክ አመጡ በፊዚክስ። 100 ያመጡ ልጆች እንደሆነም 0 ቁጥር የላቸውም። ሚኒስትሪ ፈተና ነው የምነግርህ። እና ዊዚን 30 ሚኒት ነው የጨረሱት፣ በ30 ደቂቃ ነው የጨረሱት። እስካሁን ድረስ ዳይሬክተሩ ያነሱታል እስከዛሬ። እንዳው አንተ ያስተማርካቸው እኮ ልጆች ይላሉ። 1 ወር ነው ያስተማርኳቸው እነዛ ልጆች። እና ትምህርት ቤቱ ጠራኝ፣ አመሰገነኝ። ቀጠልኩኝ። 8 ነበር ማስተምረው፣ አሁን 9ኛ ክፍል ማስተምራለሁ። ቀጠልኩኝ እያለ 9 አስተማርኩኝ። ከዛ ደግሞ 11ኛ ክፍል ማስተምራለሁ። 9ኛና 11ኛ ክፍል ይዤ ማስተማር ጀመርኩኝ። ደሞዜ እያለ እያደገ መጣ። እንዳው ደሞዝ ያደገበትን መንገድ እዚሁ ጋር ጠቆም ማልክ ይችላል። ምን ሆነ መሰለህ እንግዲህ 3000 ምናምን ብር ነው የሚከፈለኝ። የቤት ኪራይ እንከፍላለን፣ ከዛ ይበላል። ባለቤት ስራ ቆመች፣ እየሰራች አይደለም እሷ፣ አረፍ ብላለች። በጣም ተጎድታለች በጣም። እና ከዕለታት በአንድ ቀን አስተምሬ መጥቼ ምሳ በልቼ ልመለስ ነው። ምሳ ቋጥሬ ይዤ አልሄድም። ያው እንዲህ ውፍር ያለ ሽሮ ነው የምትሰራልኝ። እና አንድ ቀን ይዤ ስከፍተው አስተማሪው እንዳለ ስቆ በግድ እያኘኩ ነው የሚዋጥልህ። ያው ሽሮ ደግሞ በባህሪው ድርቅ ይላል ሲውልና ያ ስለሆነ በጣም ስለሚያሳፍረኝ ይዤ አልሄድም። ምሳ ቤት መጥቼ በልቼ ነው መለሰውና ቤት ቁጭ እየበላው ደሞዝ ገባ። ስልካችን ላይ ቴክስት ገባና ስልክ የሌለውን ቴክስት ልክ ሳነበው 9400 ብር ይላል። አላመንም። ከቤት የሌለኝ ትምህርት ቤት ደሞዝ ይላል። ደነገጥን። ሳታውቀው ጨምሮ አላወኩም። 3000 ምናምን ብር ነው እኮ ደሞዜ፣ አሁን 9400። ደነገጥን። ከዛ አይ አልኳት፣ በስተት ነው የገባው አልኳትና ይኸውልህ የሰው ልጅ መጥፎነቱ አሁን ሄደን ገንዘቡን እናውጣው አልኳት። ሳያወጡት ወይ በስተት ነው የገባው፣ ቶሎ ብለን እናውጣው ሄደንና 9400 ብሩን ሙሉን አወጣ ነው። እሺ እንዴ ነገ ቢጠይቁስ? ነገ እንዳይጠይቁኝ አልኳት። እቃ ወዲያውኑ ገዛዘንበት። የዛኑ ቀን አንድ ድሮ ማቃት ሴትዮ ነበረችና ቴሌቪዥን ሸጣለሁ ስትል ሰምቻለሁ። ይሄ ቦርጫሙ ቴሌቪዥን 1000 ብር ነው ሸጣለሁ ያለችው። ሄድኩኝ እሷ ጋር አስጭኜ በባጃጅ መጣሁ። ቴሌቪዥን ገዛሁ። ከአመታት በኋላ ነው 1000 ብር የተወቀልክ ነው። 11 ሰዓት እያለ ነው ሱቅ ይዘጋል፣ እየመሸ ነው። በባጃጅ ሄድኩኝ ገበያ፣ ዲሽ ገዛሁ። ወደ ቤት ይዤ መጣሁ።
ዲሹ ምናምን ልክ ይዤ ስመጣ 12 ሰዓት ከምናምን ነው ኦልሞስት 1 ሰዓት ጨልሟል። ዲሹ መገጠም አለበት አልኩኝ። በባትሪ ስልክ እንጨት ላይ ዲሽ እንገጥማለን አይችልም ቦታው ስልክ እንጨት ላይ ዲሽ እንገጥማለን የሚል በባትሪ ፈልጌ ደወልኩኝ። ይሄ ዲሽ ሰራል? አዎ ሰራል። የት አካባቢ ነው? እዚህ አካባቢ። እና መምጣት ይመቻል? አንዴ ጠዋት እመጣልሻለሁ አለኝ። አይ አሁን ነው መምጣት ያለብህ። ኧረ ጦቶ አትምጣ ሌላ ቦታ ድገ አሁኑኑ ማታውን ዲሹ መገጠም አለበት ነው። ለምንድን ነው ጓጉቻለሁ። የምንድን ነው እኮ የምልህ ፍፄ፣ ቴሌቪዥን አይተን አናውቅም። ሰው ቤት ቴሌቪዥን ስናይ ምናልባት አንዳንዴ እቃ ስትሪንግ ጋር ለማስረከብ ሄደን ስንመለስ ግሮሰሪ ውስጥ ቴሌቪዥን ተከፍቶ ቆመን ረጅም ሰዓት የቀረንበት ጊዜ አለ እና ካልተገጠማለን አይገጠመም። ጠዋት አሉን ይሻልን አበራ ነው። እግዚአብሔር ይህንን ታሪክ ያውቃል። እሺ የሚለውን ድምፅ እያየን አመሸን፣ ራት በላን፣ ከፍተ ነው። እውነቴን ነው የምልህ። ባለቤቴ ትሄዳለች፣ ትነካዋለች፣ ድምፅ መስጫውን ትመለስ፣ እኔ ሄዳለሁ፣ እነካዋለሁ። አጠፋ ነው እናተኛ። ለሊት ተነሳች እሷ ድጋሚ አበራችው። ድንገት ስታበራው ድምፁ እሺ ብሎ ጮኸ፣ በጠበጠ። እኔ ምንድን ነው ብዬ ስነሳ እየቀነሰችው ነው። ደንግጣ እሷ አብርቷለች። እኔም ማየሁት ዙሪያውን አየዋለሁ። አጠጋሚ ያለው ነጋ። ዲሹ ተገጠመ። እነ ኢቢኤስ ሲኒማ የመጡበት ጊዜ ነው። ቃና የመጣበት ጊዜ ነው። ተከፈተ ኢቢኤስ ሲኒማ ምናምን። ደስ አላት። እሷ ቁጭ ብላ ታያለች፣ እኔም አያለሁ። ስራ ቦታ ሄዳለሁ። ልክ ስራ ቦታ ሲሄድ ይሄ ነገር እንዴት ነው ብዬ መምህራኖቹን እዚህ ትምህርት ቤት ደሞዝ ይጨምራሉ እንዴ ምናምን ስለ ደሞዝ አልጨምሩም በሆኑ አልጨምሩም። እሺ በቃ ጸጥ። ይሄ ትምህርት ቤቱን ዳይሬክተር ሳየው በዛ ጋር ዞራለሁ፣ ጠርቶ እንዳይጠይቀኝ ብዬ ገንዘቡን በሰቀቀን ነው ማልፈው። በቢሮ ጋር ወደ ክላስ ገባ። በቀጣዩ ሁለተኛው ወር ያው ነው ገንዘቡ። አሃ አልኩኝ፣ አሁን ተጨምሮልኝ ነው ለካ አልኩኝ። ያው ደሞዝ ሲገባ እና የሚሰማችሁ ነገርና የሆነው ነገር አንድ አይነት ላይሆን ይችላል። ዳትስ ዋይ አንድ ቦዲ ዌይት እንዳለው ፊል ለማድረግ እንዲሰማው ወይም ክብደት እንዳለው እንዲሰማው ሌላ ኤክስተርናል ፋክተሮች ያስፈልጋሉ። ዊዛውት ዳት ኤክስተርናል ፋክተር ክብደት እንዳላችሁ ፊል አታረጉትም። ለምሳሌ ይህንን ብላክቦርድ ስመታው እኔ ስመታው አይደለም ያመመኝ፣ እሱ መልሶ ሲመታኝ ነው። አንድ ቦዲ ክብደት ምንም ያክል እንኳን ቢኖረው ክብደቱን ፊል ለማድረግ ሌላ ኤክስተርናል ፎርስ ያስፈልገዋል። there are two kinds of weight, apparent and real. apparent weight, appear የሚያደርግ weight ማለት ነው። this apparent weight is the weight that you feel. የሚሰማችሁ ክብደት apparent weight ነው, but it is not the real weight. apparent ጊዜያዊ ስራ ተቀጥሬ ያለው ስትለን በቋሚነት ዘላለም መስራት ይችላል። አፓረንት ወተናል ስትል ግን ዘላለም አፓረንት ወጣ የተወሰነ ጊዜ ነው፣ ጊዜያዊ ነው። it is the way that you feel። በግራቪቲ እና በሌሎች ኤክስተርናል ፎርሶች አማካኝነት ነው ፊል የሚያደርገው። ሌላ ኤክስተርናል ፎርስ ከሌለ ፊል አታረጉትም። ካነሳችን በኋላ ከሱሱስ ከወጣውን በኋላ የነበረኝ ባህሪ አስቸጋሪ ነበረ። እሱ ላይ የሚከፈለችው ዋጋ እጅግ በጣም ብዙ ነው። ስራ ስል ቤቴን ትቼዋለሁ for a long time። ለረጅም ጊዜ ነው የምልህ። እሱ ላይ የሚከፈለችው ዋጋ ብዙ ነው። ያ ብቻ አይደለም። ከምንም በላይ እንግዲህ አሁን ያኔ ድሮ ያቺ ቲቪ አሰናክላን ብለን አሰናከለችን ብዬ ነበር። ስቲል ነው ቤታችን ቴሌቪዥን የለም። ቴሌቪዥኑን ክላስ ውስጥ ለልጆች ማስተማሪያ አድርገናል። ኤሌክትሪክሲቲ ነው የምናስተምርበት። ስቲል ነው ተቀብላኛለች። በቃ ከዚህም በኋላ ውዴ ቴሌቪዥን እኛ ቤት መግባት የለበትም ማስለት እሺ ብላ ነው የምትቀበለኝ። እና እንደዚህ አይነት ሚስቶችን በፍለጋ በምርጫ አታገኛቸውም። በምርጫ ቢሆን እኔ የምመርጣቸው ሴቶች ምናልባት ሌሎች ነበሩ። ትክክለኛ ሚስት ግን ከእግዚአብሔር ዘንድ ናት። እውነትም በረከት ነው የሆነችኝ። እኔ አስቤ ተራምጄበት ያልተሳካልኝ ያልሰፋልኝ ነገር የለም። እስቲ ነው አሁን እንግዲህ 6 ዓመታት አልፈናል በትዳር። አግባት ሌላ አደራ ያለህ ነገር ነው። ሳትለወጥ ስም ሳይኖርህ ጥሩ ነገር ሳታረግ ወደ ትውልድ ሀገርህ ድሬዳዋ እንዳትመለስ ነበር ያለ። ሄድክ ወይስ ከሌላ? ይህ ዓመት ሜጃዬ ነው ብያለሁ። አልሄድኩም እስካሁን ድረስ። አልሄድኩም? አዎ። መቼ የምትሄደው? እናቴ ናፍቃኛለች፣ እህቴ ናፍቃኛለች፣ ሰፈሬ ናፍቆኛል። አቧራው ይባል አይባል እንደ እንጃ ይናፍቃል። ግን ድንጋይ ላይ ተቀምጠን እናወራ እንጫወት የነበረው ድሮ ልጅ እያለ እንዲክብ ሰርተን ምናምን ሰፈሬ በአጠቃላይ ናፍቆኛል። ይህ ዓመት በዚህ ዓመት መጨረሻ ግን እንደምመለስ ተስፋ አደርጋለሁ። አሁን ደግሞ
እጅግ በጣም የሚያኮራ ነገር ሰርተሃል። ምናልባትም የድሬዳዋን ስም የሚያስጠራ የቤተሰቦችን ስም የሚያስጠራ የአባትን ስም ከፍ አድርጎ የሚያስጠራ ነገር አድርገሃልና በእርግጠኝነት ድሬዳዎች በትልቅ ፍቅር በደስታ ይቀበላሉ ብዬ አምናለሁ እኔ በእርግጠኝነት። ሌላ ግን በዚህ ጉዞ ውስጥ አሁን እየሰራችሁ ባላችሁት ስራ ውስጥ ትልቅ ነገ ለሀገር የሚተርፍ ዘር እየተዘራ ነው። አንድም እዛው ደብረ ዘይት ላሉ ብዙ ወጣቶች ላሉ 12ኛ ክፍል ተማሪዎች ለሌሎችም ተማሪዎች በስፋት አገልግሎቱን መስጠት መቻል ይገባችኋል። ለምን እግዚአብሔር አንተ ውስጥ ነው አዘሩን ያስቀመጠው፣ ለአንተ ነው መንገድ ያመላከተህ እና ሌላ ሰው መጠበቅ የለበትም። መስፋፋት ማደግ አለበት ብዬ አምናለሁ እኔ። ስለዚህ ለመስፋፋት ለማደግ ለብዙ ወጣቶች ለመድረስ ወኔው፣ ተነሳሽነቱ፣ ሞራሉ አንተ ውስጥም ባለቤትህም አብረው የሚሰሩ ሰዎች ውስጥ እንዳላቃለሁ። ምንድነው የከበዳችሁ ለመስፋፋት ለማደግ? አሁን ላይ እንግዲህ ቻሌንጅ እያደረገን ያለው እንደነገርኩክ አምና የነበረውን ፕሮጀክት ዘንድሮም እየደገምነው ነው። ለተማሪዎቹ እየደወልን መተናል። አሁን ከህዳር ወር ጀምሮ ደግሞ እነዚህን ተማሪዎች ደግሞ ይዘን ደግሞ ድጋሚ ይሄን የአዳር ጥናት እንደግመው ነው ይዘናቸው ልንገባ ነው። አምና እንደ ከተማ ጥሩ ውጤት አምጥተናል። ዘንድሮ ግን እንደ ሀገር ማምጣት ስላለብን እነዚህን ተማሪዎች ይዘን ደግሞ አዳር ልንገባ ነው። ነገር ግን አምና የነበሩ ተማሪዎች 45ቱ ብዙ ዋጋ ከፍሏል። እነሱም በራሳቸው እንደነገርኩ ሲሚንቶ ላይ ነው አንጥፈው የሚተኙት። ብዙ ዋጋ ነው የከፈሉት። ህንፃው ውሃ አልነበረውም። ስለዚህ ውሃን በጀሪካን እየመጣ በእንደዛ ነበር ያሳለፉትና ያንን ነገር ደግሞ ዘንድሮ በተሻለ ሁኔታ አድርግተን ሌላ አንድ ህንፃ በመከራየት እዛ ውስጥ ለማስገባት ነው ያቀድነው። ሌላ ቦታ ሙሉ ህንፃ ግቢ ያለው ራሳቸውን ችለው በዛ መልኩ እንዲቀጥሉ ማለት ነው። ያንን ለመድገም በምነሳበት ሰዓት ላይ ግን አሁን ለምሳሌ ያሉ መጽሐፍቶች ጥቂት ናቸው። ላይብራሪ ውስጥ ብዙ መጽሐፍት የለንም። የነዛን የመጽሐፍት እገዛ እንፈልጋለን። አንደኛ። ሁለተኛ ደግሞ እንዳልኩ የቦታ ጥበት አለብን። ኤ ክላስ፣ ቢ ክላስ፣ ሲ ክላስ 3 ክላሶችን ይዘን የመጣ ነው። ሰፋ ማድረግ ብንችል ያንን ኦፖርቹኒቲና ያንን እድል ብናገኝ መላው የከተማውን ውጤታማ ማድረግ እንደምንችል እናምናለን። አሁንም በአንዱ ቀን ጫማ ገዝተው ምናምን ሰርፕራይዝ አክተው ነበረ እና የነበረ ንብረት እጅግ በጣም ደስ ይላል። ግን ጭንቀቱን ያለውበት ሁኔታ ፊቴ ላይ ታነበዋለሁ። በቃ እንቅልፍ አይወስደኝም። በጣም ይከብደኝ ነበር። እንደው በጸሎትም በምንም ወላጆቻቸው እነሱም ራሱ ያግዙኝ ነበር። ግን ዞሮ ዞሮ እንደነገርኩ ሪስኩ በጣም ትልቅ ነው። ወላጅ ሙሉ ኃላፊነቱን ይለጥባል። አሁን የልጁ ውጤት አላመጣም ማለት እኔ ነኝ የምጠየቀው። ስለዚህ ሪስኩ በጣም ትልቅ ነው። 4ኛዋ ወር አለቀች። ፈተና ገቡ፣ እንዳልኩ ተፈተኑ፣ ወጡ። በቅርብ ደግሞ ከሰማ አሁን የአለፈው ዓመት 2016 ጳጉሜ 4 ላይ ውጤታቸው ወጣ። ውጤታቸው ሲወጣ ማታ ከሌሊቱ 6 ሰዓት አካባቢ ነበር የተለቀቀውና እንቅልፍ አልተኛንም። እኔም ባለቤቴም ቁጭ ለን ነበረ። ውጤት ድንገት ወጣ። ቴሌግራም ላይ ነበር፣ ግሩፕ አላቸው። እዛ ግሩፕ ላይ አንደኛዋ ተማሪ አለፍኩ ብላ ስጽፍ ደነገጥኩኝ። በጣም ነበር በጉጉት ስንጠብቅ የነበረው። ብቻ አናወራም። እኔም ለብቻ ይጨነቃለሁ፣ እሱም ለብቻ ይጨነቃል። እንደዚህ እርስ በርስ አናወራም። ልክ ውጤት መጣ ሲባል እንጃ ዳኒ ሶፋ ላይ ወጥቶ ነበር። የሆነ ሰዓት የአንድ ሰው ውጤት ሰምቶ በጣም ነው ደስ ያለኝ ነው ብሎ በቃ ወጥቶ እዛ ላይ ነው ሲያወራ የነበረው የደስታው ብዛትና በጣም ደስ ይል ነበር። ያን ሁሉ ነገር ረሳሁት። እስከዛ ሰዓት ድረስ አልረሳሁትም። የሚገርም ለምንድን ነው የነበረብንን ጫና ያ ጫና ተከትሎ መጣ። ክረምት ራሱ ገብቶ እዳው መቃለል አልቻለም። የሚገርም ከሰዎቹ ላይ ብር ተበድረን ነበር። ያው ተማሪዎቹ አያውቁም። በእርግጥ እቃም ሸጠናል፣ ያው ምን ተቀበልን ማቴሪያልም ሸጠናል። እዛ ድረስ ነው የደረሰው። እሱ አላለቀም። በቃ ተከትሎ መጥቶ እንትኑ አልወጣም ጭንቀቱ። ከዛ ውጤት መጣ ሲባል ነው በቃ እኔ ሁሉ ነገር ጠፋ። እሷ ደግሞ ስፔሻሊ በጣም ከብዷት ነበር እና ይህን ሁሉ ዋጋ የከፈልነው ግን መጨረሻ ምን ልናተርፍ ነው ትለኛለች። ትርፉ የሚታየው ለእኔ ነው፣ ለእሷ አይደለም። እሷ ከጀርባ ነው ያለችው። እኔ ነኝ ከፊት እየታየኝ ይሄ ትርፍ ምን ሊያመጣ እንደሚችል እየታየኝ ወደፊት ሜዳው ነኝ። እሷ ከኋላ ነው የምትከተለኝ። ትርፏ አይታያትም፣ የኔ ጀርባ ነው የሚታየው። አምና ወዳህ ነው የምትከተለው። ቤታችንን ስታየው የቤት ዕቃ የተሟላ የለም። ያን ሁሉ ተማሪ እናስተምራለን፣ ምንም የተቀየረ ቤት ዕቃ የለም። እዛችሁ ቤት ነው የምንኖረው። ስለዚህ ጀርባዬን ነው የምታየው። ትርፉ ሊታያት አልቻለም። ይህን ሁሉ ዋጋ ከፈልን፣ እሺ የኛ ትርፋችን ምንድን ነው መጨረሻ ላይ ትለኛለች። የዛን ሳል ላይ ግን በትክክል ትርፋችንን እሷ ፊል ያደረገችበት ቀን ነው። ነገሮችን ዙሪያን ስታያቸው ሰዎች መተው አሁን እኛ ቤት ሰዎች የሚመጡና በቃ ድርጅታችንና ቤታችን አይገናኙም እስካሁን ድረስ ነው የምልህ። ማለት አሁን እኔ ሰው ድርጅታችንን አይቶ ቢመጣ ደስ ይለኛል። እኛ ቤት ሲመጣ እዛ ደስ ይላል ሁሉም ነገር። እንደውም እዛ ሄጄ ራሱ እዛ ቢጠይቁኝ ደስ ይለኛል። ልጅ ራሱ ተኝቼ እዛ መተው እኔም እዛው ቢጠይቁኝ ደስ ይለኛል። ያን ያለው ዲፈረንሱ ወልደሽ ተኝተሽ እዛ ቢጠይቁኝ ደስ ይለኛል። ከቀኑ 6 ሰዓት ላይ ባለሱቁ 0966 ይላልና 66 ቤት እየተደወለ ነው አንተን እንደደወልከው ብሎ ወጣ ሲል ድንግጥ አልኩኝ። አሁን እኔም ብዬ ተቀበልኩት። ሳናግራት የት ነህ አለችኝ። ኦኬ። ከዛ በኋላ ጠዋት መጣሽ ወደ መገናኛ። እንዴት ስትገናኙ ምን ነበር የሆነው? እስኪ ንገሪኝ። ልክ እንዳገኘሁት በቃ አቀፍኩት እና አለቀስኩኝ። በቃ አቅፍ አደረኩትኝ። በቃ እኔ እንጃ እንዴት እንደሆንኩኝ አላውቅም።
ምግብ አልበላም። የልጅ ርቦታል፣ ልብሱ እንደቆሸሸ ነው። ምን አደረጋችሁ? ከዛ ወዴት ሄዳችሁ? ደብረ ዘይት መናኸሪያ ወረድን። መናኸሪያ አካባቢ ምግብ ምናምን እንደዚህ ይሸጣል በየአይነት ምናምን ቁጭ አልን። ምን ይምጣ በየአይነት 2 በየአይነት ታዘዘ። 2ቱም በየአይነት ጥርግ አድርጌ የበላው እንዲጨመር ፈልጌያለሁ፣ ግን ያው የሚያዘኝና ይጨመር ስለኝ አይ በቃ አልኳት። ትሪውን መላስ ነው ይቀረኝ። 2 ምርጫ ነው ያቀረብኩለት። የመጀመሪያ ምርጫ ቤት ተከራይቼለት ፍራሽና አንሶላ ምናምን ሰጥቼው እስከተወሰነ ጊዜ ድረስ እኔ ምግብ እየሰራው ልወስድለት። ሁለተኛ ምርጫ ግን እንደዚሁ ላፌ ነው ያልኩት። በቃ እንትን ደስ እንዲለው በቃ እንደዚህ ማለችኝ ምናምን ብሎ በቃ እንዲወስን እንጂ እንትን እንዲል አልነበረም። ከዛ አይ ወይስ እኔ ቤት እኖራለሁ ምናምን ስለው አንቺ ቤት እኖራለሁ አለ ቶሎ ብሎ። አላሰበበትም ራሱ። ከአንቺ ጋር እኖራለሁ ኩባለች። አዎ ከአንቺ ጋር እኖራለሁ አልኳት። እቺ ልጅ ቤት ተከራይታ ብታኖረኝ አንድ ቀን ቤት ኪራይ የምትከፍልልኝ ካጣው ድጋሚ ጎዳና ላይ ልወድቅ ነው። ስለዚህ እሷ እንደሆነ ጎዳና ላይ አትወድቅም፣ ከአንቺ ጋር እኖራለሁ አልኳት። ያቺን ጉዳያን ማምለጥ ነው የፈለግከው አንተ? አዎ ደነገጠች። ከዛ ጠብቀኝ አልኩት። እሺ አሁንም ጠብቀኝ እንዴ ልትቀሪ? ጠብቀኝ አልኩትና ከዛ በኋላ ሄድኩኝና ቤቱን አስተካክዬ ምናምን ፍራሹን ምናምን አስተካክዬ ለየብቻ ምናምን አድርግቼ ከዛ ተመልሼ መጣ። ቤቷ ይዛኝ ገባች። ተከራይታ ነው የምትኖረው። ረጅም ዓመት ነው የኖረችው እዛ ግቢ። ደብቃ ነው ማታ ላይ ያስገባችን። ቤቷ ገባው። ቤቷ ቁጭ አልኩኝ። ልብስ ቅያሬ የለውም። ምን እንዴት ሆነ ጉዳዩ? እንዴት መኖር ጀመረ? ምን አደረግሽለት ታዲያ? ሽቲ ያለበስኩት እኔ ጋር ወንድ ልብስ የለም። ያው የሴት ላጥ ቤት ነው። ሽቲ ያለበስኩት። ከዛ በኋላ ተቀብዬ ልብሱን ማጠብ ጀመርኩኝ ማለት ነው። ማታውን ያጠብኩለት ለጧት ቢያንስ እንዲደቅለት። ሺቲዋን አለበሰችኝና ልብሴን ተቀበለችኝና ልብሴን ታጥብልኝ ጀመረ። እና ልብሴን ስታጥበው ጭቃ ነው ከውስጥ የሚወጣው። ማታ ነው። እኔ ደግሞ ኧረ ላግዝሽ ብዬ ስወጣ ትቆጣለች። እሷ ቤት እዛች ፍራሽ ላይ አደርኩኝ ማለት ነው። አልፈራሽም? እንቅልፍ ወሰደሽ? ወስዶኛል በደንብ ወሰደኝ። ቴክስት ያደረገ ይደውልና አላነሳሁትም እና ቴክስት አደረገልኝ እንዲህ ሰፖርት ልናደርግ እንፈልጋለን ምናምን ብሎና ትንሽ ቆየት ብዬ ደወልኩለት። ቤተሰቦቹ በጣም ሀብታም ናቸው። ቪዲዮን ካየት በኋላ እጅግ በጣም የተነካሁት አለ። ከሰው ምክር ሰምቼ አላቅም አለና አይመቸኝም ከሰው ምክር መስማት አለ በቃ እና በግድ ኤዮ ብለው ያሳዩኝ አለ። ማየት ከጀመርኩ በኋላ ግን ጀመርኩት ጨርስኩት አለ በቃ እዛውና ለአባቴን ፎርዋርድ አድርግቼለታለሁ አይቶ ከዛ በኋላ መጽሐፍ የሚያስፈልጋችሁ ነገር ሰፖርት እንዲያደርጋችሁ እሱን እምቢ ቢል እንኳን አለኝ ለእኔ የወር ኮስት ሼሪንግ የሚላክልኝን ገንዘብ ዩኒቨርሲቲ የሚላክልኝን ገንዘብ ልኬ ለእሷ ቴሌቪዥን ትገዛላታለህ ብሎ ነበረ። ቴሌቪዥኑን ትምህርት ስለሆነ የምንጠቀምበት ለእሷ ቴሌቪዥን ትገዛላታለህ ምናምን ብለው አንድም ኮመንት ሰጠኝ ሰው ነበረ። ያው የሚሟገትልሽ አግኝተሻል። ለቤቱ ቴሌቪዥን አይገዛ፣ ለቤቱ ቁም ሳጥን አይገዛ። አሁን ብዙ የሚወዱ ሰዎች አግኝተሻል። ምንድን ነበር ያልከኝ? እንደውም አንድ ሰው ስጦታ ይዛላ ግባ ያለ ሰው አለ። ትንሽም ነገር ብትሆን በቃ እኔ ገንዘብ ልክልሃለሁ አለኝ። እኔ አዲስ አበባ ሄጃለሁ ቃለ መግዛትና ትንሽም ነገር ብትሆን እኔ ገንዘብ ልክልሃለሁ የሆነ ነገር ገዝተህላት ዛሬ ወደ ቤት ግባ በቃ። ብዙ ሰዎች ሲያስጠነቁኝ የነበረው ነገር ምንድን ነበረ? በጣም ነበር እንደ ማስጠንቀቂያ ነበር የሚነግሩኝ በቃ እንዳትጎዳ ምናምን ነገር። እሷን በጣም ፕሮቴክት እንዳረጋት ይሄ ስሜቷ እንዳይረግብ ማለት ነው። እየቆየ ሲሄድ ደግሞ ርግብ ብሎ ደግሞ እንዳላጣት እንዲሁ ታሪካችን እንዲሁ እንዳማረ እንዲቀጥል ብዙ ሰዎች ካጠገቧ እንድቆም እጅግ በጣም ሲያስጠነቅቁኝ ነበረ። አንተ ቢልክል ሾክ ነው የምትገዛው። በደንብ አውቀዋል ማለት ነው። ብር ሰውዬው ቢልክል አወያያታለሁ ከመጀመሪያ አወያያታለሁ። አይሰራም። አንተ ለውይይት ታቀርበዋለህ እንጂ ወስንህ ነው። አዎ ግን ታውቃቸዋል በደንብ። አዎ ግን ምንም አይነት ነገር ድርጅት ውስጥ ከመግዛቴ በፊት ምንም አይነት ነገር ከማድረጌ በፊት ነው የምልህ አወያያታለሁ። እና ምንም ነገር ከመግዛቴም በፊት ከማድረጌም በፊት አወያይቻት ነው። ያው በእርግጥ እኔ ወስኜ ነው ሀሳቡን ማቀርበው። መጀመሪያ አብሰለስለዋለሁ፣ ወስንና አቀርበዋለሁ። ሳቀርበው ግን የእሷን ምላሽ ሁል ጊዜም ቢሆን ተመሳኝ ነው። ደሴ ነው የምትሆነው ከኔ ጋር ወዲያውን ነው የምትስማማው። ቢበዛ 5 ደቂቃና 10 ደቂቃ ትነጫነጫለች። በቃ 5 ደቂቃ ወይ 10 ደቂቃ ቤት ውስጥ ብዙ ታሪክ ይፈጠራል። አፍተር 10 ሚኒት ግን ትመጣና ደግሞ ራሷ አቦ እናድርገው እባክህ ነገር ብላ ደግሞ ድጋሚ እኔን ትለኩሰኛለች። ከዛ ወዲያውኑ ነገሩን እናደርገዋለን ማለት ነው። ሳትፈቅድ የገባንበት ነገር የለም።